ምንድነው ለየት ያለው? ጾታው ነው አይነቱ ነው? ኧረ ሳንዱች ነው። ሳንዱች ነው። ኧረ ሳንዱች እዲ በስንት ጊዜው አንቺ እንኳን ተበላና ታየናት ቆይተናል እኮ አይደለም? አዎ። እንዴ ታዲያው ስነ ተዋልዶን እያሰባችሁ ሁለት ሆናችሁ ወጣችሁ ሶስት ሆናችሁ እንዳትመጡ። ኧረ ሳንዱች። የትምህርት ደረጃሽ? 10+3 ትሪ። በትሪ ተበላው ስንት ጊዜ። ይኸው ባለቤቴ ባገልግል እየላከችልኝ ታገልግል ጋር ተመሰለቻችሁ ታችን ተነሽ ቡጢ ነው የቀረው። እውነቴን ነው የምልሽ። እድሜሽ ስንት ነው? 18 ፕላስ የለውም? አንተስ? ዲፕ ነው። ዲፕ? ኧረ ድብን ያርገህ እናቴ። አቤት ምንድነው ዲፕ? አይ ዲፕሎማ ማለት ነው። ዲፕሎማ ሰጡ? እኔም ዘመድ አጥቼ ነው እንጂ አንዱ ይሰጠኝ ነበር። ምን ዋጋ አለው? የት ሰፈር ነሽ? ቦሌ? ቦሌ እዚህኛ ቦሌ? የቦሌ ሰው ስራ ይፈልጋል እንዴ? ለምን አንፈልግም? እዚህ ድረስ ነው አላሉም እንዴ? ምን ማለት ነው? አሁን አሁን እዚህኛ ጋር ተቀጥረሽ በደሞዟ ማስቲካ ልትበይ እንጂ ምን ታደርጊባታለሽ? እሱን እኔ ነኝ የማውቀው። እሱማ አንቺ ነሽ የምታውቂው። እኔ ታውቃለሁ እናቴ። ቦሌ ምኑ ጋር ነው? ፓሪዚያን ትንሽ ገባ ብሎ። ከፓሪዚያን ትንሽ ገባ ብሎ። ተይው እናቴ፣ አንተዋወቅም። አትልፊ። ይቅርታ አድርግልኝ ያደከምኩሽ። ሼሞ በእውነቱ ተመችቶኛል በጣም ከምር። ስልክ ብቻ እኮ ነው የቀረ። ስልክ አለሽ እንዴ? አልበዛም? ለምን አስገቡ ነው? ምኑ ነው የበዛው? ምን ሰጠሽኝና በዛ? እንግባበት። ሂዱ ግቡ። እንዴ ከዚህ የተሻለ ጥያቄ ጠይቋችሁም እኮ። ስማ ከኋላዋ ሂድ፣ ለዓይንህ ደስታ አትንፈገው፣ ሞኝ አትሁን።